ጋር ወይ ሌባ ይወስደዋል ወይ ነጣቂ ተኩላ አውሬ ይበላዋል፣ አለዛም ይሰበራል። በአጠቃላይ አይረባም ማለት ነው። እኔና እናንተ አምላካችን ክርስቶስ ሲሞትልን ደሙን ካፈሰሰ በኋላ ነፃ ካወጣን በኋላ ባህረ ኃጢአትን ከፍሎ ካሻገረን በኋላ እንዲሁ ያለረኛ አልተወንም እኮ አልተወንም። ስለዚህ እነዚህ ቸልተኛ ያልኳቸውና አያስፈልግም ያሉትን ምእመናን የሚመለከት ማለት ነው። ንስሐ አባት ምን ያደርጋል ባሊዝስ ብሎ የሚያስብ ሰው ካለ ይህን እንዲያስብ ነው ለእነሱ ይህን ጥቅስ የምጠቅሰው። አሁንም የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ለቅዱስ ጴጥሮስ የሰጠውን ማስታወስ እፈልጋለሁ። ታውቁታላችሁ። በሶስት ከፋፍሎ ማለት ነው። የመጀመሪያው ታፈቅረኒ ለወመሉ እያለ ከነዚህ ይልቅ ትወደኛለህን እያለ ለቅዱስ ጴጥሮስ ምን ይለዋል? ግልገሎችን አሰማራ፣ ቀጥሎ ጠቦቶችን ጠብቅ፣ መጨረሻ በጎችን አሰማራ ይለዋል። በሶስት ከፍሎ በጊዜው ለቅዱሳት አንስት ለ32ቱ ማለት ነው፣ ለ72ቱ አርድእት፣ ለ10 ሐዋርያት እንዲሁም ደግሞ ለወጣንያን፣ ለማዕከላውያን፣ ለፍጹማን በዋናነት ግን ለሕፃናት፣ ለወጣቶች፣ ለሽማግሌዎች ማለት ነው። ታስታውሱ ከሆነ ምንድነው የሚለው ቃሉ? ልብ በሉ። ግልገሎችን ምን በል ያለው? አሰማራ። ግልገል የተባሉት ገና የተወለዱት ምንድነው የበጎች ወይም የፍየሎች ያው ግልገል ናቸው። በዋናነት ምሳሌ ሆነ እንጂ የበግ እረኛ አይደለም ዋናው አገልግሎቱ፣ የሰው እረኛ ነው። ቅዱስ ጴጥሮስ የተሾመው በሰዎች ላይ ነው እንጂ በበጎች ላይ አይደለም። ስለዚህ ገና ሕፃናቱን ማለት ነው፣ ሕፃናቱን ማሰማራት ያስፈልጋል። አቅጣጫ ማሳየት፣ አምላካቸውን እንዲያውቁ መንፈሳዊ ሕይወትን እንዲላበሱ ማስተማር ከማን ይጠበቃል ካላችሁኝ? ከካህኑ። ካህኑ እንዲያስተምር ደግሞ ከእናንተ ከወላጆች ይጠበቃል። ማነው አሁን ንስሐ አባትና እስኪ ልጆችን አስተምርልኝ ብሎ የሚጋብዝ? ካህኑ ሲመጡ ልጆቻቸውን ሰብስባችሁ አስተምረን እስኪ እንማር እስኪ ትላላችሁ እንዴ? የለም እኮ የለም። ቀጥሎ ጠቦቶች ናቸው። ጠቦት ይሄ ወጣቱ ክፍል ነው፣ እሳቱ ክፍል ማለት ነው። እሳት ስለሆነ በዛው እሳት ሆኖ እንዳይቀር ምን አለው? ጠብቅ አለው። አሰማራ አይደለም ያለው፣ ጠብቅ። ጥበቃ ያስፈልገዋል። እሳት ስለሆነ ካህኑ የወጣቶች ኃላፊነት አለበት። ወጣቶችን የመያዝ እሳቶችን የማብረት ያገኙትን ሁሉ እንዳያቃጥሉ እንዳይበሉ ያዩትን ሁሉ ለያዘው ልቅመሰው ሌላሰው እንዳይሉ ካህኑ ኃላፊነት አለበት፣ መጠበቅ ማለት ነው። እስኪ ወጣቶች ልጆቻችሁን ካህኑ እንዲያስተምርላችሁ ታደርጋላችሁ? መጀመሪያ ግን ጠቦቶች እያሉ እንዲማሩ ስላላደረጋችኋቸው ጠቦት ከሆኑ ከጎረመሱ በኋላ እናንተም አይታዘዙ እንኳን ለካህኑ። ማን ነው ዛሬ ልጆቹን እንዲማሩ የሚያደርገው? ንገሩኝ። ቀጥሎ እኛኑ ነው እንግዲህ በጎችን አሰማራ የሚለው ማለት ነው። ካህኑ ይህን ኃላፊነት አለበት። ስለዚህ ጠባቂ እረኛ ያስፈልጋል ማለት ነው። እውነት ነው። በዮሐንስ ወንጌል አነ ውእቱ ኖላዊ ኄር ዘበአማን ብሏል። እውነተኛው እረኛ እኔ ነኝ ብሏል። እውነተኛው እረኛ ግን ከሞተልን በኋላ ነፃ ካወጣን ካዳነን በኋላ እንዲሁ ጥሎንና በትኖን አልሄደም። ትወደኛለህ ብሎ ፍቅሩን ለክቶ በሱ ልክ እሱን ተገብቶ የሚያገለግል የሚጠብቅ እረኛ ካህን አስቀምጦልሃል። ስለዚህ ትጠበቃለህ ማለት ነው። እረኛ የሌለው መንጋ ቅድም እንዳልኳችሁ ለምንም አይጠቅም። ስለዚህ እረኛ የሌላችሁ እረኛ ፈልጉ። እረኛ ያላችሁ ደግሞ አገልግሎትን በደንብ ተጠቀሙ። ያዘዟችሁን ሁሉ አድርጉ። ጹሙ ስትባሉ ጹሙ፣ ጸልዩ ስትባሉ ጸልዩ፣ ቤተክርስቲያን ኑ ተማሩ ስትባሉ ኑ፣ ቃላቸውን ስሙ። አንዳንዴ የካህን ቃል ለምሳሌ እናንተ የምትወጡ አንዴ ቆሙ ብሎ እንዳትሄዱ አለ ካህኑ። አዘዘ ማለት እኮ ነው። ጥሶ መሄድ በራሱ ተወግዟል ማለት እኮ ነው። ወደ እውነታው ስንሄድ የካህኑን ቃል ምን ያክል ነው የምታከብሩት? መቼም ቤቴን ካልሰራችሁልኝ፣ ካላበላችሁኝ፣ ካላጠጣችሁ ብሎ የሚገዝት ካህን የለም። ስለዚህ ቃሉን ማክበር ማለት መታዘዝ ማለት ነው። ለመማር ራሳችሁን ማዘጋጀት፣ ልቡናችሁን መክፈት ማለት ነው። እንዲሁ ዝም ብሎ አለኝ አባት አለኝ። አንዳንዴ ያው መጥቶ ቤት ጸበል እንዲረጭ የግድ እናቶቻችን እህቶቻችን ሲወልዱ ይሄድና ቤት ጸበል እርጭ ይባላል። ችግሩ ጠባችሁ ከቤት ይመስል ካህኑ የሚሄድና ጸበሉን ይዞ ግድግዳውን ረጭቶ ይመጣል። ጸበሉን ከመርጨት በፊት ግን ቃሉን መርጨት ያስፈልጋል። ሲያንም ሲፈጩ እኮ ተጠንቅቀው ልብሳቸው እንዳይነቀው ውስጥ እንዳይገባ እንደዚህ ተግዶ ግንባሩ ርጨት ይደረጋል። አይሆንም። ይሄ ምዕመናን አይሆንም። መማር ነው ያለብን መጀመሪያ።
የካህኑ አገልግሎት እናንተን ማስተማር ነው። የንስሐ ልጆቻቸውን ብዙ አባቶች አሉ እየጠሩ የሚያስተምሩ። ዛሬ ጉባኤ አለ ሲሉ አንዱ ሚስቴ ታማብኝ ይላል፣ አንዱ ቤተሰቤ እንዲህ ሆኖ፣ አንዱ ቀጠሮ አለኝ፣ አንዱ እንደዚህ አይነት ማህበራዊ ህይወት አለኝ። አያሳዝንም? ይሄ የተደረደረው ምክንያት ሁሉ ሲቀር ይቀራል። ነገር እዚሁ ይሄ ስጋችን አፈር ሲሆን ሁሉም እዚሁ ይቀራል። የማይቀረው ግን የምንማረው እግዚአብሔር ቃል ነው። ሊለውጠን የሚችል በእግዚአብሔር ፊት በክብር ሊያኖረን የሚችለው ቃል እግዚአብሔር ነው። ለመማር ሰበብ አትፍጠሩ። ስትጠሩ አቤት እሺ በሉ፣ ታዘዙ። ዋናው ተልእኮ የሆነው የሚያዟችሁን ሁሉ አድርጉ ተብላችኋል። ለዛውም የአዲስ ኪዳኑ ካህናት ክህነታቸው ዘላለማዊ የሆነ እዚሁ ናዘው አስተምረው መንግሥተ ሰማያት ሊያስገቡ የሚችሉ። ስለዚህ ምዕመናን ዋናው አገልግሎት ጠባቂያችንን ማወቅ፣ ጠባቂ መያዝ፣ እረኛ ማለት እረኛ እና አንዳንዴ ታዲያ እንደ ጠባቂ ይሄ ከመንጋ ጋር ብዙ ሲባል መንጋ ማለት በጎች፣ ፍየሎች፣ ከብቶች፣ ሌሎች እንስሳት ሊሆኑ ይችላሉ። መቼም ካህኑ የሚጠብቀው ግሩዝ እነዚህን ደመነፍስ ያላቸውን እንስሳት አይደለም፣ ሰውን ነው። ክቡሩን ሰው ክርስቶስ የሞተለትን ሰው ማለት ነው። ታዲያ የእረኛውም አመለኝነት አሁን የካህኑን ሳይሆንን የማየው የእረኞችን ድክመት የመንጋውን ድክመት ነው የምነግራቸው። አመለኛ ከብት አለ፣ አመለኛ እንስሳ ታውቃላችሁ። በተለይ ገጠር አካባቢ የተወለዳችሁ ያደጋችሁ ብዙ እንስሳ አለ፣ አመለኛ ማለት ነው። አንዳንዱ ይገርማቸዋል፣ በግን ፍየል የትም በሉት ሌባ የሆነ ፍየል አለ፣ በግ አለ። ከበረረ የማይመለስ አመፀኛ። ወደ እንስሳቱ ስንሄድ ላም እንኳን ሆነ ወተቷን ማሰጥ ጡቷ ሊገቡ ሲሉ የምትራገጥ የምትዋጋ ላም አለች። አያችሁ ምዕመናን፣ ይህ ሁሉ ያስተምረናል እኮ። እኛም በዚህ ልክ ለእረኛችን ለመምህረ ንስሐ ለነፍስ አባታችን የማንታዘዝ ብዙ የሚዋጋ የሚራገጥ አለ። እውነት ነው። በሬውን ብናየው ይዋጋል፣ አይታረስ፣ ሽሮ አይገባም። አመፀኞች እንስሳት አሉ። ምሳሌ ሆኖ ስለመጣ ነው። ስለዚህ ከኛም አብዛኛው ምዕመን አመፀኛ ነው፣ ለአባቱ የማይታዘዝ ለዛውም ለስጋ አባት እንኳን ለነፍስ አባት። እናት አባትን አክብር ሲባል የወለዱን አባቶች ነው። እንዲሁም ደግሞ ሌሎች አረጋውያን ነው። የወለዱ አባቶች ያበሉሃል፣ ያጠጡሃል፣ ያሳድጉሃል። ከዛ በኋላ ራስን ቻል ይሉሃል። እነሱ ይሞታሉ፣ አንተም ትሞታለህ። ይሄ ግን የነፍስ አባት ነው። የነፍስ አባት ማለት አባትነቱ ዘላለማዊ ነው። አንተን ዘላለማዊ ርስት መንግሥተ ሰማያት እንድትገባ የሚያደርግ ስልጣን ያለው። ስለዚህ ልንሰማው ይገባል አይገባም? እስኪ ንገሩኝ። ይገባል አይገባም? ልንሰማው ይገባል። ንስሐ አባቶቻችሁን የቃላቸውን ስሙ፣ ተማሩ።